ሰላም እንዴት ናችሁ? ዶክተር እስጢፋኖስ ነኝ የአእምሮ ህክምና ስፔሻሊስት። ዛሬ ደግሞ ስለ ሜይ 1 ነው የምናወራው። ሜይ 1 ወይንም ደግሞ በእኛ ሚያዝያ 23 የዓለም የላብ አደሮች ቀን ታስቦ ይውላል ማለት ነው። ይህ የላብ አደሮች ቀን ታስቦ መዋል እንዲጀምር ያደረገው ታሪካዊ ዳራ ወደኋላ ይመልሰናል። ማለትም ወደ 19ኛው መቶ ክፍለ ዘመን ያኔ የነበሩ የነበረው የኢንዱስትሪያል ሪቮሉሽን ሰራተኞች በከፍተኛ ሁኔታ ጉልበታቸው እንዲበዘበዝ መደላድል የፈጠረ ስለነበር ያኔ የነበሩ ሰራተኞች ይህንን የጉልበት ብዝበዛ ከእሱ ጋርም ተያይዞ ይደርስባቸው የነበረውን የተለያዩ የጤና እክሎችን ከግምት ውስጥ በማስገባት የስራ ሰዓታቸው ከ16 ሰዓት ወደ 8 ሰዓት እንዲቀነስላቸው ዴሞንስትሬት አደረጉ። ከዛም በተጨማሪ የተለያዩ ዲማንዶችን በማቅረብ መብታቸውን ማስከበር ችለዋል ማለት ነው። ይህ የሚነግረን እንግዲህ ያኔ የነበረው የወርኪንግ ኢንቫይሮንመንት ጥሩ እንዳልነበርና የብዙዎችን ጤንነት የተፈታተነ እንደነበር ነው። ታዲያ ስራችን ከአእምሮ ጤናችን ጋር ያለውን እንድምታ በዛሬው ቪዲዮ ዳስስላችኋለሁ ማለት ነው። ታዋቂው የአእምሮ ህክምና ሊቅ ሲግመንድ ፍሮይድ እንዲህ ይለናል። የሰው ልጆች ሁለት ዋና ዋና ፍላጎቶች ይኖሯቸዋል። እነዚህም መስራት መቻል እና ማፍቀር ወይም ደግሞ መፈቀር መቻል። ኤቢሊቲ ቱ ላቭ ኤንድ ኤቢሊቲ ቱ ወርክ። እነዚህ ነገሮች በጣም መሰረታዊ የሆኑ የሰው ልጅ ፍላጎቶች ናቸው ብሎ ያነሳል። ከዚህ እንደምንረዳው መስራት መቻላችን ለሰዎች በሙሉ ትልቅ የሆነ ቫልዩ ያለው ነገር እንደሆነ ነው። ከዚህም ባሻገር የዌልነስ ፒላሮች ውስጥ ማለትም የደህንነት አምዶች ውስጥ አንዱ ጤናማ የሆነ ስራ ነው። ሌሎቹ ምን ናቸው? አካላዊ ጤንነት፣ ማህበራዊ ጤንነት እና መንፈሳዊ ጤንነት እንዲሁም ደግሞ አእምሯዊ ጤንነት ናቸው። ከነዚህ ጋር እንግዲህ የስራ ቦታ ጤንነት እንደ አንድ የዌልነስ ፒላር ይታያል ማለት ነው። እንደዚህ እያልን ብቻ ስራችን ከአእምሮ ጤና ጋር ያለውን ግንኙነት በዝርዝር ማየት እንችላለን። ስራችን በጣም ወሳኝ ነገር ነው። በተቻለ መጠን የምንወደው ነው መስራት ያለብን። የምንወደውን ስንሰራ ፕሮዳክቲቪቲያችን ይጨምራል። ከዛም ባሻገር ደግሞ ከፕሮዳክቲቪቲ ባሻገር አእምሯችንም ሰላማዊ ይሆናል ማለት ነው። ምክንያቱም ብዙ ጊዜያችንን ስራችን ላይ ማሳለፋችን አይቀርም። በዓለም እስከኖርን ድረስ እንሰራለን፣ እንለፋለን። ምክንያቱም አንደኛ ፋይናንሻል ሴኩሪቲ ያስፈልገናል። ከዛ ባሻገር ደግሞ ስራችን ለላይፋችን ሚኒንግ ይሰጥልናል ማለት ነው። መስራት መቻላችን የሆነ ኤግዚስተንሻል ሚኒንግ አለው። ስለዚህ በዚህና በመሳሰሉ ጉዳዮች ስራ በጣም ወሳኝ ነገር ነው ማለት ነው። ታዲያ የስራ ቦታችን ጤናማ ካልሆነ ምን የአእምሮ ጤና ችግሮችን ይዞብን ሊመጣ ይችላል ወደሚለው ስንሄድ ስለ ስትረስ፣ ዲስትረስ እና በርናውት ማንሳት ይኖርብናል። ስትረስ ስንል ከወትሮ ለየት ያለ ዲማንዲንግ የሆነ ነገር ሲያጋጥመን ሰውነታችን የሚኖረው ግብረ መልስ ነው ማለት ነው። ለምሳሌ የሆነ ስራ ዴድላይኑ ቢደርስ ይሄ ሰውነታችን ኮምፎርታብል አይሆንም አይደለ? ምክንያቱም የሆነ ሲግናል እያደረገ ነው በደንብ ማለት ጊዜያችን ዴዲኬት አድርገን እንድንሰራ ከወትሮ በተለየ መልኩ ቶሎ እንድንሰራ ምናምን ሲግናል እያደረገ ነው። ስለዚህ ስትረስን እንደ መጥፎ ነገር አናየውም። እንደውም እንደ ነዳጅ ልናየው እንችላለን ማለት ነው። ኢነርጂ ይሰጠናል። ታዲያ ይህ ስትረስ ችግር የሚሆነው መቼ ነው ካልን፣ አንደኛ ስትረሰሩ ከአቅማችን በላይ ሲሆን፣ ሁለተኛ ውስጣችን ያን ስትረሰር ለመፍታት አቅም ሳይኖረው ሲቀር፣ ሶስተኛ ስትረሰሮች ሲደጋገሙ እና ሲደራረቡ ማለት ነው። ያኔ ስትረሱ ወደ ዲስትረስ ደረጃ ያድጋል ማለት ነው። ዲስትረስ ፖዚቲቭ ነገር የለውም። ይልቁኑ ኢነርጂያችንን እንዲሟጠጥ የሚያደርግ፣ ድካም እንዲሰማን፣ ሰውነታችን ዲስኮምፎርት ውስጥ እንዲገባ፣ እንቅልፍ እንድናጣ፣ ምግብ እምቢ እንዲለን፣ ከሰዎች ጋር እንዳንግባባ፣ እንድንነጫነጭ፣ ከፍተኛ የሆነ ጭንቀት ስሜት እንዲሰማን ያደርገናል ማለት ነው። ይሄ ዲስትረስ የምንለው ስቴት። ከዚህ ከፍ ሲል ደግሞ በርናውት የሚባል ነገር እናገኛለን። በርናውት በአጭሩ ከስራ ጋር የተያያዘ የድብርት ስሜት ልንለው እንችላለን። ወርክ ሪሌትድ ዲፕሬሽን ማለት ነው። ሰዎች በርናውት ሲያጋጥማቸው ድብርት ስሜት ይሰማቸዋል። ታዲያ ይህ የድብርት ስሜት ከሌሎች የድብርት ህመሞች ማለትም ከሜጀር ዲፕሬሲቭ ዲስኦርደር በምን እንለየዋለን ካልን፣ የድብርት ስሜቱ የሚሰማቸው ስራ ቦታ ሲሆኑ ነው ማለት ነው። ልክ ወደ ስራቸው ሊሄዱ እንደሆነ ሲያስቡ፣ ስራ ቦታቸው ላይ ሲሆኑ እና የመሳሰሉ ነገሮች። ስለዚህ ከስራ ጋር የተያያዘ የድብርት ስሜት ይኖራቸዋል። ስራቸውን የመጥላት፣ ልክ ወደ ስራ ሲሄዱ ጉልበታቸው የመደካከም፣
ግን አንቲስፔት ሲያደርጉት ይሄ ብሬናቸው የመዛል እና የመሳሰሉ የድብርት ህመም ምልክቶችን ያሳያሉ ማለት ነው። በርናውት ቶሎ ማኔጅ ካልተደረገ ያው ፉል ብሎን ዲፕሬሽን ይሆናል ማለት ነው። ከዛም እንግዲህ ሙሉ ህመም ይሆንና ሰዎች ሊቸገሩ ይችላሉ። ታዲያ በርናውት ምንድነው ችግሩ ካልን ሁለት ዋና ዋና ነገሮችን ማንሳት እንችላለን። የአብሰንቲዝም ፕሬዘንቲዝም የሚባሉ ነገሮች አሉ። አንደኛ ስራቸው ላይ እንዳይገኙ ሊያደርጋቸው ይችላል። ምክንያቱም ስራቸውን ጠልተውታል። በተቻለ መጠን ሰበብ አስባብ እየደረደሩ አውቀውትም ሆነ ሳያውቁት ማለት ነው ከስራቸው መቅረት ይጀምራሉ። ይሄን አብሰንቲዝም እንለዋለን። ሁለተኛው ደግሞ እንደው ስራ ቦታ ላይ ቢገኙ እንኳን በአግባቡ ስራቸውን ለመስራት ይቸገራሉ። ይሄ ደግሞ ፕሬዘንቲዝም ይባላል። ሰውነታቸው ፕሬዘንት ነው፣ ግን ማይንዳቸው አብሰንት ነው ማለት ነው። ይሄም ፕሮዳክቲቭ አያደርጋቸው። እንደውም ይሄ ፕሬዘንቲዝም የሚባለው ከአብሰንቲዝም በበለጠ መልኩ በጣም ድርጅቱ የሚጎዳ ነው። ከድርጅት አንጻር ነው እንግዲህ እነዚህ ነገሮች የምናነሳው። ግን ከዛም ባሻገር ሰዎች መስራት ካልቻሉ ፋይናንሻል ሴኩሪቲያቸው አደጋ ላይ ይወድቃል። ራሳቸውን መመገብ አይችሉም። ዋና ዋና ቤዚክ ኒዳቸውን ማሳካት አይችሉም። ከዚህ ባሻገር ደግሞ ቤተሰብም ካላቸው ቤተሰባቸው መምራት አይችሉም። ይሄ ደግሞ የበለጠ ስትረስ እንዲሆኑ ያደርጋቸዋል። ለተለያዩ የአካላዊም ሆነ አይምሮዊ የጤና ችግር ያጋልጣቸዋል ማለት ነው። ስለዚህ በተቻለ መጠን የወርኪንግ ኢንቫይሮንመንት ወይም ደግሞ የስራ ኢንቫይሮንመንታችን ጤናማ መሆን መቻል አለበት ማለት ነው። ሰዎች ለበርናውት እንዲጋለጡ የሚያደርጋቸው ነገር ምንድን ነው ወደሚለው ስንሄድ ብዙ ፋክተሮችን ማንሳት እንችላለን። አንደኛ የሰዎቹ ፐርሰናሊቲ ፋክተር ሊሆን ይችላል። አንዳንዴ ጥቂት ስትረሰር የሚረብሻቸው ሰዎች ይኖራሉ። ስራ ቦታ ላይ የሆነች ነገር ትከሰታለች። እሷን ለመፍታት ይሄ ፐርሰናሊቲያቸው አይፈቅድም። ጥሩ የሆነ ኮፒንግ ስትራቴጂ ላይኖራቸው ይችላሉ። በቀላሉ ስትረስድ የሚሆኑ አይነት ሰዎች ይሆናሉ። ከዛ ነገሮች ይደራረቡባቸውና መጨረሻ ላይ በርናውት ያጋጥማቸዋል ማለት ነው። ከዛ ባሻገር ግን ፎር ሪል ስራ ኢንቫይሮንመንታቸው ምቹ ሳይሆን ቀርቶም ሊሆን ይችላል። ለምሳሌ ከፍተኛ የሆነ የወርኪንግ አወር ሲኖር፣ በጣም ዲማንዲንግ የሆነ ስራ ሲኖር፣ ጨቅጫቃ የሆነ አለቃ ሲኖር፣ ይሄ ማይክሮ ማኔጀር የሚባል አለ አይደለ? እያንዳንዱን ነገር የሚከታተል አይነት ሰው እና ይሄ የሚያዝግ አይነት ማኔጀር፣ እንደዚ አይነት ማኔጀር ሲኖር እና ደግሞ ለስራቸው በቂ የሆነ ኮምፐንሴሽን ሳይኖር ሲቀር፣ ጥሩ የሆነ ክፍያ ሳይኖራቸው ሲቀር እና የመሳሰሉ ነገሮች፣ በዙሪያቸው ያሉ ኮወርከሮች ጥሩ ሳይሆኑ ሲቀሩ እና የመሳሰሉ ነገሮችን ማንሳት እንችላለን ማለት ነው። ከዚህም ባሻገር ለምሳሌ በጣም ይሄ አውት ፐርፎርም ያደረገ ሰው፣ ትልቅ የትምህርት ዝግጅት ያለው ሰው መደበኛ የሆኑ ስራዎችን ስናሰራው፣ ይሄ ከካፓሲቲው ወረድ ያለ ስራ ስናሰራው፣ ይሄም ደግሞ ያው ዲሞ ስለሚፈጥርባቸው ለበርናውት እንዲጋለጡ ሊያደርጋቸው ይችላል ማለት ነው። በቀጣይ ደግሞ ስለ ስትረስ ማኔጅመንት አጠር ያለች ቪዲዮ ይዤላችሁ የሚቀርብ ይሆናል። ሁላችሁም እንኳን ለላብ አደሮች ቀን በሰላም አደረሳችሁ ማለት እፈልጋለሁ። መልካም ቀን ይሁንላችሁ።